በጉባኤያቸውም ላይ በሚጠሩበት በሚሄዱበትም ቦታ ይሄ ትክክል አይደለም። ይሄ ትክክል አይደለም። በአንዲት ቤተክርስቲያን ውስጥ ሁለት ሐሳቦች ሁለት ነገር ይዞች መሄድ ትክክል አይደለም። አገልጋይ በዘር ኦሮሞ ስለሆነ ትግሬ ስለሆነ ጉራጌ ስለሆነ አማራ ስለሆነ ስለማቀው ስለምቀርበው ብሎ አይደለም። ይሄ አገልጋይ ቢሄድ ቤተክርስቲያንን አስከብሮ ራሱን አስከብሮ ይመጣል ወይ ብሎ መጠየቅ አለበት። ለአገልግሎት ሄደው እኮ ጭፈራ ቤት አሳዩን። ደቡብ አፍሪካ ሄደው የገጠማቸው አሉ። ጭፈራ ቤት አሳዩን፣ ለትምህርቴ ስለሚጠቅመኝ የራቁት ዳንስ ቤት የት ነው ያለው አሳዩኝ ብሎ ምዕመናንን አስደንግጦ ያ ሰው አሁን ዛሬ ተሐድሶ ብለን ስንቃወሙ የነበረው ሰው ጴንጤ ሆኗል። ከበጋሻው ጋር አብሮ የወጣ ሰው አገልጋዮች የሚልካቸውን ሰው ኃላፊነት ወስዶ የሚልካቸውን ሰዎች ማስከበር አለበት። ምዕመናንን ማስቸገር የለበትም። የምዕመናንን ኪስ ማየት የለበትም። የምዕመናንን መቀነት ማየት የለበትም። የምዕመናንን እጅ ማየት የለበትም። አንድ አገልጋይ ወደ አንድ ሀገር ሲሄድ ስንት ነው ሰርቼ የምመጣው፣ ስንት ነው ሸቅዬ የምመጣው፣ ስንት ነው አድርጌ የምመጣው አይደለም። አንድ አገልጋይ ወደ አገልግሎት ሲሰማራ ሲሄድ ስንት ነፍሳትን ነው የምማርከው? እንደ ቅዱስ ጴጥሮስ 3000 ነው፣ 2 ነው፣ 5 ነው፣ 100 ነው ስለሚድኑት ነፍሳት እንጂ አውሮፓን የሄድኩት እዛ ሄጄ መኪና የሚገዛ ኮንዶሚኒየም የሚገዛ ብር ይዤ ካልመጣው ካለ ይሄ ነጋዴ ነው። ለዚህ ነው አንዳንድ ሰባኪያን የፈለጉበት ቦታ ይሄዳሉ። አውደ ምሕረት ላይ ሲወጡ ስብከታቸው እንጨት ሰዎች እሱ ይሰብካል፣ እነሱ አቤት እግዚአብሔር እንደዚህ አቤት ምንድነው የፈዘዘ ነገር ያለው? አንድ ጊዜ ተነሱ ብድግ በሉ፣ እሺ እንዘምር፣ አስጨፍሮ እዛ ላይ ይነቃሉ። እንደው ምዕመናን ይነቁና እዛ ጋር መልሰው ለሽ ይላሉ፣ መልሰው ይተኛሉ። ለምን? አገልጋዩ አንደኛ አይጸልይም፣ ሁለተኛ ተዘጋጅቶ የሚሄደው ለሽቀላ ነው፣ ለቢዝነስ ነው፣ ለትርፍ ነው የሚሄደው እና ቤተሰብ ካለው ልጆች ካሉ ለልጆቹ የሚገዛውን ወተት ሲሄድ ጉራውን እነንትናን ጋብዤ እነንትናን ጉሬባቸው ከዛ የሚያደርገውን ሰዓት የሚይዘውን ሞባይል የሚያደርገውን ጫማ ምናምን ያን አስቦ የሚሄድ አገልጋይ ያተርፋል። ሁለተኛም አይጠራም፣ ሁለተኛም አይጋበዝም፣ ሁለተኛም አይሄድም። የአገልጋዮች ትልቁ ድክመት ይሄ። አንዳንድ ደግሞ አገልጋዮች አሉ እውነት ያላቸው እውቀት ያላቸው ልክ እንደ መጻጉ ሰው ግን የሌላቸው ቲፎዞ አለ። ያ ቲፎዞ መስመር አለው። መስመሩ ውስጥ እንደ ቀበሮ ክልል ውስጥ አያስገቡም። እውቀት ያላቸው እውነት ያላቸው መቃብር ቤት ተዘግቶባቸው የሚቀመጡ አሉ። እነዛ ወደ አደባባይ እንዲመጡ አይፈልጉም። አብዛኛው ደግሞ ጋዜጣ እያነበበ ሰንበት ትምህርት ቤት መናቂ አይደለም። እነዚያ ብሉያትን ሐዲሳትን አጥንተው ባለሙያ የሆኑ ማህሌት ቢቆሙ ቀጥ አድርገው ቅዳሴ ቢገቡ አስደምመው አውደ ምሕረት ላይ ቢመጡ አስደምመው ባለሙያ የሆኑ ቀድሰው የሚያቆርቡ ክርስትና የሚያነሱ እነዚህ በመቃብር ቤት ተዘግቶባቸው ቲፎዞ ስለሌላቸው የሚበሉትም ማጣው ሰውነታቸው እየሸተተ ልብሳቸው እየሸተተ መንችኮ ይቀመጣሉ። ይሄ ደግሞ አፈቀላጤው ጮሌው ይሄ ንግግር ዲስኩር የለመደ እንትን የሚለው ደግሞ ኔትወርክ ስለሚዘረጋ በዛ በኔትወርክ መሰረት ይሄዳል። ተመልከቱ 40 ዓመት የለፉ አገልጋዮች 50 ዓመት ዕድሜ ዘመናቸውን የለፉ አገልጋዮች በስራቸው 30 40 50 አይደለም 2000 3000 መምህራንን የአዲስ ኪዳን የብሉይ ኪዳን መምህራንን ያፈሩ አገልጋዮች አባቶች አሁንም አውቶቡስ ቆሞ ይጠብቃሉ። እነ ዘርፌ እነ ትርፌ እነ ትዝታው እነ በጋሻው ትላንትና ከዲላ መጥተው አዲስ አበባ የ6 ሚሊዮን የ4 ሚሊዮን ብር መኪና ይነዳሉ። ምክንያቱም እነዚህ ለንግድ ነው የመጡት ነጋዴዎች ስለሆኑ አሳክተዋል። ባል መርጠው ሚስት መርጠው ይሄኛው ሀብታም ነው ሀብቱ ከ10 ዓመት በኋላ ሊጠፋ ይችላል አይደለም። እስቲ 40 ዓመት የሚቆየው ሀብቴቱ ነው። የትኛዋ ናት ቆንጆ፣ ቤተሰቦቿ ጠንካራ፣ በዚህ ቢመጣ በዚህ መርጠው ለንግድ ነው የመጡት። አጀንዳ ይዘው በስንት ጊዜ መኪና መግዛት እንዳለባቸው፣ በስንት ጊዜ አሜሪካ መሄድ እንዳለባቸው፣ በስንት ጊዜ ሆስተስ መግባት ነው፣ ምን ቢያገቡ አሜሪካ እንደሚሄዱ፣ ምን ቢያገቡ ነፃ ቪዛ እንደሚያገኙ፣ ምን ቢያገቡ ይሄንን ካልኩሌት አድርገው
ሴታፕ ሰርተው የሚመጡ አሉ። እነዛ ግን ሊቃውንቱ ግን አሁንም ባስ ይጠብቃሉ። ልጆቻቸውን ማስተማር አይችሉም። ምን አይችሉም። የአፈጮሌው አፈቅቤው ነው የሚመጣው። እነዚህ ነገሮች ከቀሩ ልክ እንደ መምህር ዘላለም በቃ እኔ ብሄድ ይሸፍነኛል የማይል እሱም ብልከው እኔን ይደፍቀኛል የማይል አገልጋይ የጎደለበት ቦታ ግን የትኛው ነው? በጸሎት ያለ በጸሎት አሁን መምህር ጳውሎስ መልካ ስላሴ ያስቀናኛል። ዳዊት ሳይደግም አይወጣት። ዛሬ ልንገራችሁ፣ የፈለገ ይሁን ዳዊቱን ሳይደግም ውዳሴ ማርያምን ሳይደግም አይወጣት። የመምህር ጳውሎስ መልካ ስላሴ ማለት ጸሎተኞች ያስፈልጋሉ። ደግሞ ተልከው ሄደው በሳንሳ ተይዘው የሚገባሉ ሰክረው። እዛ ውስኪ ኢትዮጵያ ውስጥ ሲጠራ 5000፣ 6000፣ 10000 ይባላል። እዚህ አውሮፓ ሲመጡ 30 ዩሮ 20 ዩሮ ነው አገኘው ብሎ ለግቶ ከዛ በኋላ ይመጣል። እዚህ አውሮፓ ሲመጣ ቢራው እዚህ ጀርመናውን ቢራ 1000 አይነት ነው ያለው። እዛ ቢራ 90 ብር ምናምን ሲባል ይሰማል። እዚህ በሳንቲም ነው ይመጣላል። አገኘው ብሎ ለግቶ እዛው ምዕመናኑ ታዝበውት ላዩ ላይ እየሸና እያስታወከ የላከውንም ሰው አሰድቡ፣ ቤተክርስቲያንን አሰድቡ፣ ሃይማኖቱን አሰድቡ፣ አባቶችን አሰድቡ፣ ሌሎቹም መምህራን በዚህ ሰው አይን እንዲታዩ አድርጎ የሚሄድ አለ። አንዳንድ ደግሞ ቀንዝረኛ አለ። አንዳንድ ደግሞ ጋለሞታ አለ። ቀሚሱን እንዳረገ መስቀሉን እንዳደረገ በቃ አሁን ይህም አገልጋይ ተብሎ መላክ የለበትም። አገልጋዮች ፍሬ የሚያፈሩ አሁን ቀሲስ ተስፋዬ መኮያ ያንን የሚያክል ነገር ምን አደረገ? ለቤተ ክርስቲያን የቤተ ክርስቲያንን ህብረት የቤተ ክርስቲያንን ነፍሳት ካበዛችሁ፣ አገልግሎታችሁ ብዙዎችን ሰዎች ወደ እግዚአብሔር ካቀረበ፣ ለስጋው ደግሞ ካቀረበ፣ ለንስሐ ካበቃ ምዕመናን አገልጋዮቻቸው እንዴት ማክበር እንዳለባቸው ያውቃሉ። አገልጋይ ቁጥብ ነው መሆን ያለበት። አገልጋይ ሁሉ አማረሽ መሆን የለበትም። አገልጋይ የላከውን ሰው አደራ ብሎ ሂድ አስተምር ብሎ የላከውን ሰው ማስከበር መቻል አለበት። ሄሎ መምህር ዘላለም ነፍሱን ይማራ ወይ ሄሎ መምህር ከሌ የላክልን እኮ መምህር እንዴት አይነት እባክህ ወይ እሱ እንድገምልን ወይ ሌላ ደግሞ እንደሱ አይነት ላክልን፣ ለታህሳስ ገብርኤል ለመጋቢት መድኃኔዓለም እባክህን መባል አለበት እንጂ ምን አይነት ሰው ነው የላክብን? ለመሆኑ ሃይማኖት አለው? በትክክል የሰው የኦርቶዶክስ ነው? እንዴት ነው ያመጣብን? ይሄን የቅዱስ ጊዮርጊስ ቢራ ፋብሪካ ጋኑን ትልክብናለ? ምንድን ነው ያመጣብን? ያን ሰው አሸማቃችሁት። ደግሞ ጓደኛን ማንነትን ለማወቅ ጓደኛን ንገረኝና ማንነትን አሳውቅሃለሁ ነው የሚባለው። እና አገልጋዮች በምትሄዱበት ቦታ የጠራችሁን ማህበረሰብ አክብሩት። የ3000 ብር ሶፋ ላይ ልተኛ፣ ሆቴል ልተኛ፣ እንደዚህ ላድርግ አይደለም። በታዘዛችሁበት መቃብር ቤትም ከሆነ የሰው ቤትም ከሆነ የተመደባችሁበት ምግብም ደግሞ ምን አባክንስና ነው? እዛ ቆርፋዳ ዳቦ በሻይ ስትበላ የኖርክ ሰውዬ እዚህ ስትመጣ እንትን የለም እንዴ እንትስ የለም እንዴ እኔ አይስማማኝም ምትለው እና እናቀም እንዴ መኝታ ደግሞ ትመርጣለህ። እዛ የምትተኛበትን ካልሲህ መጽሐፍህ ምንህ እዛ መከራ ሆኖ የሚኖር ቤት ተከራይተህ ኖረህ ከዛ በኋላ እዛ ስትሄድ እኔ እዚህ አይስማማኝም። ቁርበት ትክክል አይደለም። የተሰጠህን ቦታ አመስግነ፣ መሬትም ከሆነ አልጋም ከሆነ ምን ከሆነ አመስግነ መሄድ። አንተ ምን ስለሆንክ ነው? አሁን እንደዚህ ምልህ ሰውዬ ራስን ታውቀዋለህ እና በዛ መሰረት መሄድ አለብን። አገልጋዮች ወንድማችንን በአብርሃም በይስሐቅ በያዕቆብ አጠገብ ያሳድር።